ሰላም ሰላም እንዴት ናችሁ? እንኳን ወደ ዴልታ ኤክስ ቲዩብ በሰላም ተቀላቀላችሁ። ቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለሌሎች እንዲደርስ ያርጉ። የምሰጡት መረጃ ትኩስና ወቅታዊ መረጃዎች ነው። እሱ ምንድነው? ዛሬ ላይ ይዤላችሁ የመጣሁት እንዴት ነው ቴሌብር አካውንቶትን ከፋይዳ ጋር ማሳሰር የሚችሉት የሚለውን ነው። እሱ ቲፕ ምንድነው? አገልግሎቱም ለምን ማያያዝ ተፈለገ የሚለው እንዴት ነው የቴሌብር ትራንዛክሽን ስናረግ ሴኪዩርድ ለማድረግ ነው። በቂ የሆነ ትራንዛክሽን ለማድረግ ነው። የትራንዛክሽን ገደብ እንዳይኖረው ገንዘብ ስንልክም ስንቀበልም። ሌላው ደግሞ ቴሌብር ላይ አሁን በአገልግሎት ተደራሽነት እየሆነ ያለው የፋይናንሻል ሰርቪስ አንዱ ምንድን ነው? ቴሌብር የብድር አገልግሎት ነው። አንድ ከስተመር በቴሌብር የብድር አገልግሎት ለማግኘት ብዙም ነገር ከሱ አይጠበቅም። ቴሌብር ላይ በቂ የሆነ ትራንዛክሽን እና የተለያዩ ክፍያዎችን በቴሌብር ማዘውተር ነው። ቀጥሎ እንዴት ነው ቴሌብር አካውንቶትን ከፋይዳ ጋር ማሳሰር የምንችለው የሚለውን ስቴፕ ባይ ስቴፕ አብረን ሆነን እያያያዝን ቼክ እናደርጋለን። በጣም ቀላልና ሲምፕል ስቴፕ ነው። በማሳየው መሰረት እያዩ ስቴፑን ተከትሎ ማስተካከል ይችላሉ። አብረን እንከታተል። ስለዚህ ቀጥሎ ወደ ቴሌብር ሱፐር አፕ አፕሊኬሽናችን በዚህ መልኩ ሎጊን ብለን እንገባለን። ከዛ ፍሮንት ፔጁ እዚህ ነው ያለው። እንደዚህ ፔጁን ካመጣልን በኋላ ቀጥሎ ስልክ ቁጥራችንን እዚህ ጋር በማስገባት ከዛ ኔክስት የሚለውን እነካለን። ከዛ ቱ ዌይ ቬሪፊኬሽን ኦን ካረጋችሁ ይሄኛው ፊንገር ፕሪንት ኦን ያደርጋል። በዛ ፊንገር ፕሪንትን ይጠቀማሉ። የዛም ዓላማ ምንድነው? ሜቢ ስልኮት ከጠፋ ቱ ዌይ ቬሪፊኬሽኑ ለጥንቃቄ በጣም ስለሚረዳ ነው። ከዛ እዚህ ጋር ሆም ፔጁ ይመጣል። ሁለተኛው ላይ ሆም ፔጁን አካውንት የሚለውን ስንነካ፣ ስለዚህ እንደዚህ ስንነካ እዚህ አካውንት የሚመጣው ከዛ በኋላ እዚህ ጋር ቀጥሎ ከፋይዳ ጋር ወይም አፕግሬድ የሚል አለ። በእያንዳንዱ ስክሪፕት ቢቀየርም ችግር የለውም። በዚህ መልኩ እነዚህን የመጀመሪያው ስቴፕ ይሄ ነው። ከዛ ሁለተኛ ላይ ይሄንን እንጠቀማለን። መረጥነውን ከነካም በኋላ እዚህ ጋር ከፋይዳ ጋር አስተሳስሩ የሚል የፋን ነምበር ወይም ኤፍሲኤን 16 ዲጂት ወይም 14 ዲጂቱን ያመጣልናል። ከሁለት አንዱን የመረጥነውን ፈልገን እናስገባለን ከፋይዳ ላይ አይተን። ከዛ ፋን ነምበሩን እዚህ ጋር ካስገባንለት በኋላ እዚህ ጋር ከሚመጣለን ኦፕሽን ጌት ሴንድ ኮድ የምትላለች ፋን ነምበሩን እዚህ ጋር እናስገባለን። ከዛ እዚች ጋር ሴንድ ኮድ የምትሏን ነካታለን። ከዛ እሷን ስንነካ ቀጥሎ ምን ያመጣልናል? ኮድ ይልክልናል በኤስኤምኤስ። ያንን ኮድ ቶሎ ብለን እናስገባለን። ከዛ በኋላ በዛ መልክ ማሳሰር ይቻላል። እንደዚህ ሲያደርጉ ያስቸገሩት ነገር ካለ ኮሜንት ላይ ያሳውቁኝ። ፈርዘር ዲቴል ገብተን ደግሞ እንዴት ማያያዝ እንዳለብን በደንብ አሳዩታለሁ። መልካም ጊዜ። ቪዲዮን እንደወደዳችሁት ባለ ሙሉ ተስፋ ነኝ። ቀጣይ ከፋይናንሻል ሰርቪሶች ወይም ከቴሌብር ሰርቪስ ጋር የተያያዘ ጥያቄ ካሉት ወይም እንዲሰራ ወይም ማወቅ የሚፈልጉት ነገር ካለ ኮሜንት ላይ ሜንሽን ያርጉልን። እሱን ተከትዬ ምርጥና በአሪፍ ይዘት የተለየ ቪዲዮ ሰርተን በድጋሚ እንገናኛለን። ይህም ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያርጉ። መልካም ጊዜ።